ቡና በዓለም ላይ በጣም ከሚወደዱ መጠጦች ውስጥ አንዱ ነው። እንዲሁም ለብዙዎቻችን የቀን ጅማሬ ቢሆንም ሰውነታችን ግን በቃኝ የሚልባቸው ግልጽ ምልክቶች አሉት። ብዙዎቻችን እነዚህን ምልክቶች እንደ ተራ ድካም ወይም ጭንቀት እንቆጥራቸዋለን። ነገር ግን የልብ ትርታ መጨመር፣ የሆድ መረበሽ ወይም እንቅልፍ ማጣት ሰውነታችሁ የሚጮህበት መንገድ ሊሆን ይችላል። ስለዚህ በዛሬ ትምህርታችን ቡናን አሁኑኑ ማቆም እንዳለባችሁ የሚያሳዩ 9 ዋና ዋና ምልክቶችንና ለምን እንደሆነ በዝርዝር የምናይ ይሆናል። ይህ ቪዲዮ ቡናን ለዘላለም ስለማቆም ሳይሆን ጉዳቱ ስር ከመስደዱ በፊት የሰውነትዎን ድምፅ ስለማዳመጥ ነው። በጥሞና ከተከታተላችሁኝ ያለምንም ስጋትና የጎንዮሽ ጉዳት ቡናን ለጤናችሁ በሚስማማ መልኩ እንዴት መጠቀም እንደምትችሉ የሚረዱ ወሳኝ መረጃዎችን ታገኛላችሁ። ሁሌም ለጤናችሁ ቅድሚያ የምትሰጡና መልካም ልብ ካላችሁ ቪዲዮውን ላይክ በማድረግ ይጀምሩ። ምክንያቱም የእናንተ ላይክ ይህን ትምህርት ብዙዎች ጋር ደርሶ ጤናቸውን እንዲጠብቁ ትልቅ ድርሻ ይኖረዋል። ለዚህ ቻናል አዲስ ከሆናችሁ ኢብራሂም እባላለሁ፣ ክሊኒካል ፋርማሲስት ነኝ። ዩቲዩብ ላይ ስለ ጤናቸው ማወቅ ፈልገው ከሚመጡ ጥቂት አስተዋይ ሰዎች ውስጥ አንዱ ስለሆኑ ሰብስክራይብ በማድረግ ቤተሰባችን ይሁኑ። በምናቀርባቸውም የጤና ትምህርቶች የራስዎንና የቤተሰቡን ጤና ይጠብቁ። ቡና ብዙውን ጊዜ ልክ እንደ ውሃ ምንም ጉዳት እንደሌለው የዕለት ተዕለት ልማድ ተደርጎ ይወሰዳል። በሚሊዮን የሚቆጠሩ ሰዎች ያለምንም ግልጽ ችግር ስለሚጠጡት ለማንኛውም ሰው በማንኛውም መጠንና በማንኛውም ጊዜ ደህንነቱ የተጠበቀ ይመስለናል። ከሕክምና አንጻር ሲታይ ቡና ኃይለኛ ቀስቃሽ ወይም ስቲሙላንት ነው። አእምሮን፣ የነርቭ ስርዓትን፣ የጭንቀት ሆርሞንን፣ የምግብ መፈጨትን፣ የደም ስኳርንና የልብ ምትን በቀጥታ ይነካል። ሰውነታችን ጠንካራና ጤናማ በሚሆንበት ጊዜ ቡና ኃይል እንደሚሰጠን ይሰማናል። ሰውነታችን ቀድሞውኑ በጭንቀት ውስጥ በሚሆንበት ጊዜ ግን ቡና ሌላ ተጨማሪ ጫና ይሆንበታል። ከባድ ችግሮች ከመከሰታቸው በፊት ሰውነታችን የማስጠንቀቂያ ምልክቶችን ይሰጣል። ትልቁ ችግር ግን ቡና መጠጣት በጣም አስፈላጊ ስለሚመስለን ብዙ ሰዎች እነዚህን ምልክቶች ችላ ማለታችን ነው። የዘመናችን አኗኗር ቀድሞውኑ የነርቭ ስርዓታችንን ከመጠን በላይ እንዲነቃቃ አድርጎታል። ስር የሰደደ ጭንቀት፣ ደካማ እንቅልፍ፣ መደበኛ ያልሆነ አመጋገብ፣ የውሃ እጥረት፣ የአልሚ ምግቦች እጥረትና ስሜታዊ ጫናዎች ሰውነታችን በድንገተኛ አደጋ ዝግጁነት ውስጥ እንዲቆይ ያደርጉታል። ቡና ደግሞ ሰውነታችን ለአደጋ ምላሽ ለመስጠት የሚጠቀምባቸው ተመሳሳይ የጭንቀት መንገዶችን ይቀሰቅሳል። ይህ ቅስቀሳ ዕለታዊና ከመጠን በላይ በሚሆንበት ጊዜ ምልክቶች መታየት ይጀምራሉ። እነዚህ ምልክቶች ብዙውን ጊዜ እንደ ጭንቀት በሽታ፣ እንደ እርጅና ወይም እንደ ደካማ የምግብ መፈጨት ተደርገው በስህተት ሊወሰዱ ይችላሉ። እንደ እውነቱ ከሆነ ግን ሰውነታችን ካፌንን የመሸከም አቅሙ ተሟጧል። ቡና በድንገት መጥፎ አይሆንም፣ ይልቁንም የሰውነታችን የመሸከም አቅም ይለወጣል። ቡናን ማቆም ወይም መቀነስ እንዳለቦት የሚጠቁሙ ምልክቶችን ስናይ በጣም ግልጽ ከሆኑ የማስጠንቀቂያ ምልክቶች ውስጥ አንዱ ዘላቂ የሆነ የጭንቀት ወይም የመረበሽ ስሜት ነው። በተለይም ቡና ከጠጡ በኋላ ካፌን የአድሬናሊንና የኮርቲሶል ሆርሞን እንዲመነጭ ያደርጋል። ስሜታዊ የሰውነት ስርዓት ባላቸው ሰዎች ላይ ይህ ሁኔታ ወደ ተዘበራረቁ ሐሳቦች፣ እረፍት ማጣት፣ መንቀጥቀጥ ወይም ውስጣዊ የጫና ስሜትን ይመራል። ቡና በትኩረት ከመስራት ይልቅ እንጥልጥል ላይ እንዳሉ እንዲሰሙት የሚያደርግ ከሆነ የነርቭ ስርዓቱ ጫናው በዝቶብኛል የሚል ምልክት እየሰጠዎት ነው። ሌላው አስፈላጊ ምልክት የልብ ትርታ መጨመር ወይም መዛባት ነው። ቡና የልብ ምትንና በልብ ውስጥ ያለውን የኤሌክትሪክ እንቅስቃሴን ይጨምራል። ምንም እንኳ ይህ ለብዙ ሰዎች ጉዳት ባይኖረውም በሰውነታችን ውስጥ የንጥረ ነገሮች ኤሌክትሮላይት መዛባት፣ ጭንቀት ወይም ስሜታዊነት ያለባቸው ሰዎች የልብ ምታቸው ሲዘል፣ ሲመታ ወይም ደረታቸው ላይ ምቾት ሲነሳ ሊሰማቸው ይችላል። እነዚህ ምልክቶች በፍጹም ችላ ሊባሉ አይገባም። እንደ ጨጓራ ቃጠሎ፣ ማቅለሽለሽ፣ ሆድ መነፋት ወይም የሰገራ መላላት ያሉ ስር የሰደዱ የምግብ መፈጨት ችግሮች ጠንካራ የማስጠንቀቂያ ምልክቶች ናቸው። ቡና የጨጓራ አሲድን ይጨምራል፣ እንዲሁም የአንጀትን እንቅስቃሴ ያፋጥናል። የጨጓራ ግድግዳ ሲቆጣ ወይም ሲዳከም ቡና የምግብ መፈጨትን ከመደገፍ ይልቅ እብጠቱን ያባብሰዋል። እንዲሁም የእንቅልፍ ችግሮች በብዛት ከታለፉት ምልክቶች አንዱ ነው። በቀላሉ እንቅልፍ ወስዶት ነገር ግን ሲነቁ ድካም የሚሰማዎት፣ እረፍት የሚነሳዎት ወይም በጣም በማለዳ የሚነቁ ከሆነ ካፌን በጥልቁ እንቅልፎ ወይም ዲፕ ስሊፕ ውስጥ ጣልቃ እየገባ ሊሆን ይችላል። ካፌን አእምሮ እንዲተኛ ምልክት የሚሰጠውን አዲኖሲን የተባለ ንጥረ ነገርን ይገድባል። ይህ የሚሆነው የቡናው ንቃት የመስጠት ስሜት ካለፈ ከረጅም ሰዓታት በኋላም ጭምር ነው።
ቡና እየጠጡም ስር የሰደደ ድካም መሰማት ሌላው የማስጠንቀቂያ ምልክት ነው። ቡና ኃይል መስጠት አቁሞ ድካምን ለመደበቅ ብቻ የሚያገለግል ከሆነ የጭንቀት ሆርሞን አመንጪ ስርዓቱ ከአቅም በላይ እየተጨነቀ ነው። ይህም ለድንገተኛ የኃይል መውረድ፣ ለሱስና ለሰውነት የመከላከል አቅም መዳከም ይዳርጋል። ቡና ከጠጡ በኋላ ወይም ቡና ሳይጠጡ ሲቀር በተደጋጋሚ የሚከሰት ራስ ምታት፣ የካፌን ጥገኝነትና የደም ስሮችን አለመረጋጋትን ያሳያል። በጊዜ ሂደት ይህ ልማድ የነርቭ ስርዓትን ስሜታዊነትን ያባብሰዋል። እንደ የወር አበባ በፊት የሚመጡ ከበድ ያሉ ህመሞች፣ መደበኛ ያልሆነ ዑደት፣ ድንገተኛ የሙቀት ስሜት ወይም የጭንቀት ስሜት መጨመር ያሉ የሆርሞን መዛባት ምልክቶች በካፌን ሊባባሱ ይችላሉ። ቡና በተለይ በሴቶች ላይ የኮርቲሶልና የኢስትሮጂን ሆርሞን ሂደት ላይ ተጽዕኖ ያሳድራል። እንዲሁም የእጅ መንቀጥቀጥ፣ የጡንቻ መሳብ ወይም መደንዘዝ የነርቭ ስርዓትን ከመጠን በላይ መነቃቃቱንና እንደ ማግኒዥየም ያሉ ጠቃሚ ንጥረ ነገሮች መመናመናቸውን ሊያመለክት ይችላል። እነዚህ ምልክቶች ለምን ይከሰታሉ? ካፌን የሚሰራው አእምሮ እንዲያርፍ የሚነግረውን አዲኖሲን የተባለ ሞለኪውልን በማገድ ነው። ይህ ደግሞ ሰውነታችን እረፍት በሚፈልግበት ጊዜ እንኳን በግዴታ እንዲነቃ ያደርገዋል። በተመሳሳይ ጊዜ ካፌን አድሬናሊን በመቀነስ የልብ ምትን፣ የደም ግፊትንና የስኳር መለቀቅን ይጨምራል። ተገቢ እረፍት ሳይኖር ተደጋጋሚ መቀስቀስ የነርቭ ስርዓትን ያዳክማል፣ የደም ስኳርን ያዘባል፣ ማዕድናትንም ያስወግዳል፣ እንዲሁም የእንቅልፍ ጥራትን ያዳክማል። በጊዜ ሂደት ሰውነታችን ጭንቀትን የመቆጣጠር ችሎታውን ያጣል። በዚህም ምክንያት ቡና ረዳት መሳሪያ መሆኑ ቀርቶ የችግር መቆስቆሻ ይሆናል። እነዚህም ምልክቶች ካስተዋሉ ምን ማድረግ አለብዎት? ለቡና ካለን ጥገኝነት የተነሳ በድንገት ማቆም ለራስ ምታትና ለድካም ሊዳርግ ይችላል። መጠኑን ቀስ በቀስ መቀነስ በጣም አስተማማኝ ነው። መጠኑን በመቀነስ ቀለል ያለ ቡና በመጠጣት ወይም ቡና የምንጠጣበትን ሰዓት ወደ ጠዋት በማምጣት ምልክቶቹን ማቃለል ይቻላል። ለጊዜው በቡና ፋንታ ውሃ፣ የእጽዋት ሻይ ወይም ቀለል ያለ እንቅስቃሴ ማድረግ የነርቭ ስርዓታችን ራሱ እንዲስተካከል እድል ይሰጠዋል። እንቅልፍን፣ የውሃ አወሳሰድን፣ የማዕድናት አቅርቦትንና መደበኛ አመጋገብን መደገፍ ካፌንን የመሸከም አቅማችንን በጊዜ ሂደት ያሻሽለዋል። አንዳንድ ሰዎች ከቆይታ በኋላ ቡናን በድጋሚ ሊላመዱ ይችላሉ። ሌሎች ደግሞ ላያስማማቸው ይችላል። ሁለቱም ውጤቶች ተፈጥሯዊ ናቸው። በቡና አጠቃቀም ላይ ማን ልዩ ጥንቃቄ ማድረግ አለበት? የጭንቀት ህመም፣ የልብ ምት መዛባት፣ የጨጓራ ቃጠሎ፣ ቁስለት፣ የእንቅልፍ መዛባት፣ የሆርሞን መዛባት ያለባቸው ሰዎች፣ ነፍሰ ጡር እናቶች ወይም ከፍተኛ የጭንቀት ደረጃ ላይ ያሉ ሰዎች ቡናን በጥንቃቄ ሊጠቀሙ ወይም ሊያስወግዱ ይገባል። ለቡና ስሜታዊ መሆን ድክመት አይደለም፣ የሰውነት ባዮሎጂያዊ ምልክት ነው። ባህላዊ ማህበረሰቦች ቀስቃሽ መጠጦችን በቁጥጥርና ለስርዓት እንጂ እንደ ዛሬው ያለማቋረጥ አይጠቀሙም ነበር። ዘመናዊ ምርምርም የካፌን ጥቅሞች እንደ መጠኑና እንደ ሁኔታው እንደሚወሰን ያረጋግጣሉ። ጥንታዊ ጥበብና ዘመናዊ ሳይንስ በአንድ ነገር ይስማማሉ። እሱም ያለ እረፍት የሚደረግ መቀስቀስ ወደ ሚዛን መዛባት ይመራል። ቡና ጠላቱ አይደለም፣ ነገር ግን መፍትሄውም አይደለም። ቡና ጥርት ያለ አእምሮ ከመስጠት ይልቅ የህመም ምልክቶችን መፍጠር ሲጀምር ሰውነቱ እረፍት፣ እንክብካቤና መረጋጋትን እየጠየቀ ነው እንጂ ተጨማሪ መቀስቀሻ አይደለም። ምልክቶቹን ቀድሞ ማዳመጥ የረጅም ጊዜ ጉዳትን ይከላከላል። ገደቦን ማክበር ሽንፈት አይደለም፣ ይልቁንም ብልህ የሆነ የራስን የማክበር ጥበብ ነው። ቡና ደጋፊ መሆኑ ቀርቶ ጫና እንደሆነ ከተሰማዎት ለጥቂት ጊዜ ቆም ይበሉ። እናም ሰውነቱ እንዲያገግም እድል ይስጡት።